የልበቀና የታዳጊነት እድሜውን ዩኒቨርሲቲ ተረፈ ምግብ እየበላ የቀን ስራ እየሰራና እንደናቱ የሚቆጥራቸው አያቱ በሚሰሩበት ባህር ዳር ዩኒቨርሲቲ ውስጥ በአትክልተኛነትና ጽዳት ስራ ደፋ ቀና ብሎ የህይወት ብርቱ ትግልን ገና በለጋነቱ ተጋፍጧል። በርካቶች መልእክተኛው በሚል የመልካም ግብሩ ስሙና በማህበራዊ ትስስር ገጹ ስያሜ ሲያውቁት ሙሉ ስሙ ግን ስነ ጊዮርጊስ እሸቱ ይሰኛል። ወላጆቹም በልጅነቱ የተነጠቀው ስነ እንደናትም እንደ አባትም ሆኖ ያሳደጉት አያቱ እንደሆኑ ይናገራል። ባህር ዳር ከተማ ተወልዶ ያደገው ስነ ጊዮርጊስ በባህር ዳር ከነማ የእግር ኳስ ቡድን ውስጥ በግብ ጠባቂነት እስከ ፕሪሚየር ሊግ ድረስ ተጫውቷል። ሰዎችን የመርዳት ስራን የጀመረው በእግዚአብሔር ፍቃድ እንደሆነ የሚገልጸው ስነ የመልካም ግብሩ አርአያ ግን አያቱ እንደሆነች ይናገራል። ሁላችንም ስንመሰገን ስራችን ሲሞካሽልን በደስታ እንጦፋለን። አጠፉ ተብለን ስንወቀስ ግን ለመደበቅ እንሽለከለካለን። መልእክተኛው ስነ ጊዮርጊስ ግን ለ5 ዓመታት ሙሉ በጎ ስራው እየተመሰገነለት ሁሉም ሲያሞካሸው ራሱን ሲያሳይ ስራውን ብቻ እያሳየ ኖረ። በተሳሳተ ሳቢ ያለ ስሙ ስም ያለ ግብሩ ግብር ተሰጥቶ ሲወቀስ ግን ለሙገሳ ጊዜ የደበቀውን ማንነቱን በመግለጽ ልጁ እኮ እኔ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። ስነ የበጎ ስራው የብዙ ችግረኞች ሐዘንን የሚያስወግድ ነውና ስራውን እንደሚቀጥልበት ተናግሯል። እንደዚህ ያሉ ልበሰፊ ደጋጎችን